እንኳን ደህና መጣችሁ ዛሬ በዋናነት የተገናኘንበት ምክንያት ለድርጅታችን ዴማ ሆፕ ሪል ስቴት ሶስተኛው የሆነውን ሳይት ለሽያጭ ማቅረባችንን ለማብሰር ነው ማለት ነው ከአርኪቴክቸራል ቪው አንፃር አርኪቴክቸራችን አቶ ሚኪያስ አለ በመካከላችን እንዲሁም ደግሞ ከኮንስትራክሽን ዲፓርትመንት በመወከል አቶ ብርሃኑ አለ እሱ ደግሞ ኮንስትራክሽን ምን ነገሮች አሟልቷል የሚለውን እንዲሁም ደግሞ አቶ ናሆን ከማርኬቲንግ አንግል የህንጻ ምንን አሟልቷል ምንን ይዞልናል የሚለውን ይነግረናል ማለት ነው አሁን ቀጥታ ምን ሄደው የኮንስትራክሽን ባለሙያ የሆኑትን ሚስተር ዋንግን እንዲሁም ደግሞ ከኛ ከዴማ ሳይት የተወከሉትን እንዲፈራረሙ እንጋብዛለን ማለት ነው ሎኬሽኑ ሞሮለስ ኤርናሞል አደባባይ አለ ወደ 22 ስለዚህ ከአለምነሽ ፕላዛ ፍለፊት ማለት ነው ከመሬት በታች 3 ወለል አለ ግራውንድ አለን ከግራውንድ እስከ 7ኛ ድረስ ሾፖች ናቸው ከዛ አፓርትመንቱ ከ8ኛ እስከ 24ኛ እስከ 22 23ኛ እና 24ኛ ዱፕሌክስ ይሆናል ማለት ነው 3 ዱፕሌክሶች ይኖራሉ ሰራውንዲንግ አዲያባ ስቴዲየም አለ ማለት ነው ከፊት ለፊት ይታየናል አሚኒቲን በተመለከተ 2 ስዊሚንግ ፑል አለ ኢንዲቪጁዋሊ ለሁሉም አፓርትመንት ዱዌለሮች የራሱ ቴራስ ላይ ስዊሚንግ ፑል ይኖረናል አት ዘ ሴም ታይም ደግሞ ለፔንታውሱ ለብቻው ስዊሚንግ ፑል አለ ማለት ነው ለሶስቱ ፔንታውሶች ዱፕሌክሶች የራሱ ስዊሚንግ ፑል ይኖራል ማለት ነው ድርጅታችን ዴማ ሆፕ አዲሱ ባለው ሳይት ያለው የሰው ኃይል መጠን በ15 ቻይና እና ፕላስ ደግሞ በ168 የሎካል ሰራተኛ እየሰራ እንዳለ እስከለተና አሁን በ4 ወር ከ2 ሳምንት ጨርሰን የፊኒሺንግ ስራዎች ደግሞ ባይ ኔክስት 1 year ጨርሰን በአንድ አመት ከ4 ወር ከምናምን ለማድረስ ነው እየሰራን ያለ ነው which means ከስኬጁላችን በፊት አቺቭ እናደርጋለን የሚል ፕላን ነው ያለን ዋናው የዚህ ሁሉ ፕሮጀክት የዚህ ሁሉ አላማ የጀርባ አጥንት ማርኬቲንግ ነው አይደል ይሁን እስካሁን ያወራነው 3D እንትኑ ፕሮጀክቱ ምንም ዋጋ አይኖረውምና ስለዚህ ለዚህ ፕሮጀክት መሳካት ትልቅ የጀርባ አጥንት እኛ ነን ማለት ነው ማርኬቲንጎች ነንና የመጀመሪያው ፕሮጀክት እንግዲህ የዚህ አመት መጀመሪያ ፕሮጀክት ይሄ ቦሌ ፕሮጀክት ይሆናል ማለት ነው እንደምታዩት በጣም ትልቅ ፕሮጀክት ነው በ1 ቢሊዮን ጀመረን በ10 ወር በዚህ አመት ደግሞ 6 ቢሊዮን ብር በሽያጭ ደረጃ አቺቭ ለማድረግ ፕላን አድርገናል ማለት ነው ያ እንግዲህ ዝም ብሎ የመጣ ቁጥር አይደለም አንደኛ ያሉንም ፕሮጀክቶች ታሳቢ አድርገን ወርዝ የሚያደርጋሉ የሚለውን ማለት ነው ሁለተኛ የናንተን ፖቴንሻል አቀማችሁ በደም ስለምናቀ ኢንዲቪጁዋሊም በግሩፕም በደም ስለምናቃችሁ
የእናንተንም አቅም ይችሉታል የሚለውን ነገር ነው ካልኩሌት አድርገን ይሄንን እቅድ ላይ ደረስነው ማለት ነው። ሰኞ ጀምሮ ወይም ሚያዝያ 6 ኦፊሻሊ ሽያጭ ይጀምራል ማለት ነው።